ብዙዎቻችን ቁርአን መቅራት እየፈለግን ጊዜ፣ እድሜ፣ አቅሪ ስናፈላልግ ይታያል። ቴሌ ቁርአን አውቶሜሽን ቦት ይህን ሁሉ ችግር የሚፈታ በኪሳችን የምንይዘው ኡስታዝ በሉት። በዚህ ቪዲዮ ሙሉ አጠቃቀሙንና ምን ፊውቸር እንዳለው እናያለን። ቀጥታ ወደ ቪዲዮ እንለፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦች? በጣም እንደጠፋ ይገባኛል። አሁን ግን ጠቃሚ በሆነ ቪዲዮ ተመልሻለሁ። ቴሌ ቁርአን ብዬ የሰየምኩት የቁርአን ማቅሪያ የቴሌግራም አውቶሜሽን ቦት በማንኛውም እድሜ ክልል ያለ አማርኛ ማንበብ የሚችል ከየትኛውም ዓለም ሆኖ ኪሱ በሚገኝ ስልክ ካለበት ሆኖ በፈለገበት ሰዓት 24/7 ኡስታዝ ሲያስፈልገው ስቴፕ ባይ ስቴፕ ከመጀመሪያው ጀምሮ በትክክል የሚቀራበት የቴሌግራም ቦት ነው። ምን እንዳለው ደግሞ እስኪ እያንዳንዱን እየገባን እንይ። በመጀመሪያ ስትከፍቱ ስለ ቦቱ አጠቃላይ ገለጻና ስታርት የሚል ያመጣላችኋል። ስታርት ትሉታላችሁ። ከዚያም ለእናንተ የሚጠቅሙ ቻናሎችን እንድትቀላቀሉ ያመጣላችኋል። እነዚህን ቻናሎች ከተቀላቀላችሁ በኋላ ተቀላቅያለሁ የሚለውን ትነኩታላችሁ። በመቀጠልም የቦቱን አጠቃቀም ያመጣላችኋል። ወደፊት ወደ ኋላ እያደረጋችሁ ታዩታላችሁ ማለት ነው። ከዛም ወደ ኋላ ብላችሁ ወደ ዋናው ማውጫ ይወስዳችኋል። እዛ ጋር ከሚያመጣው መካከል ምዝገባ የሚለውን ትነኩታላችሁ። ቀለል ያለ ምዝገባ ሂደት አለው። ስማችሁን፣ የምትኖሩበትን ቦታ፣ እድሜ፣ ትምህርት ደረጃና አሁን ያለውትን የቁርአን ዕውቀት ይጠይቃችኋል ማለት ነው። በትክክል መረጃ ታስገቡለታላችሁ። ይህንንም ያደረግንበት ምክንያት ከእናንተ መረጃ ተነስተን ማሻሻል የሚገባን ነገር እንድናሻሽልበት ትልቅ መነሻ ይሆነናል ብለን ስላሰብን ነው ማለት ነው። ስትመዘገቡ ያስገባችሁትን እያንዳንዱ መረጃ ማስተካከል ካስፈለጋችሁ የኔ መረጃ የሚለው ጋር ገብታችሁ በማንኛውም ጊዜ ማስተካከል ትችላላችሁ። ቴሌግራም ቦት በዘመናዊ መንገድ የተዋቀረ የትምህርት ስርዓት አለው። ትምህርቶቹ ዋና ክፍል፣ መለማመጃና ፈተና ተብለው ተከፋፍለዋል። እያንዳንዱ ክፍል የራሱ መለማመጃና ፈተና የሚሉ ክፍሎች አሉት። ዋናው ክፍል ላይ ያሉትን ትምህርቶች ከተማሩ በኋላ ወደ መለማመጃ ክፍል ገብተው ከተለማመዱ በኋላ ፈተና ይወስዳሉ ማለት ነው። ፈተና ክፍል ስትገቡ ለጥያቄዎቹ የተመደበ ደቂቃ አለ እና እሱ ሰዓቱ ሳያልፍባችሁ ፈተናውን መጨረስ ይኖርባችኋል ማለት ነው። በትክክል ከመለሳችሁ በኋላ ጨርሻለሁ ውጤት አሳይ የሚለውን ስትጫኑ ውጤታቸውን ቦቱ በራሱ ያሰላል። ከ70% በላይ አምጥታችሁ ከሆነ የፈተና ወረቀታችሁን አርሞ ስንት እንዳገኛችሁ ጭምር አትሞ ወረቀቱን ይሰጣችኋል ማለት ነው። ከ70% በታች ካመጣችሁ ደግሞ እንደገና እንድትፈተኑ ያስገድዳችኋል። ቀጣይ ክፍል ለመግባት ያላችሁበትን ክፍል ከ70% በላይ ማምጣት ግዴታ ነው። ካልሆነ ግን ቀጣዩ ክፍል ቁልፍ ይሆናል ማለት ነው። እንግዲህ የቴሌግራም ትምህርቶች በጽሁፍ ብቻ ሳይሆን በፎቶ ምስላችሁም እንደሚመስሉ በድምጽ ደግሞ የቃላቶቻቸውን አወጣጥ ተጅዊድም የምትማሩበትና ከማንበብም በላይ እያንዳንዱ ቁርአን ውስጥ የምናያቸው ምልክቶች ስማቸውን ከነ ጥቅሞቻቸው ያስረዳችኋል። ቴሌግራም ቦት ሰዎችን በመጋበዝ የተለያዩ አጓጊ የሆኑ ሽልማቶችን ማግኘት ይችላሉ። እያንዳንዱ ሰው የራሱ የሆነ የመጋበዣ ሊንክ አለው። ይጋብዙ የሚለውን ሲነኩ ይመጣሉታል። ሊንኩን አንድ ጊዜ ነክተው ኮፒ በማድረግ ለጓደኛ ወይም ቤተሰብ በመጋበዝ በዛ ሊንክ ነክተው ከተመዘገቡ ይቆጥሩሎታል ማለት ነው። ቦቱ ያስቀመጠሉትን ሰው ያህል ከጋበዙ የዕጣ ስፒን ይሰጡታል። እሱን ሲያሽከረክሩ እንዳገኙት የዕጣ ቁጥር ይሸልማታል። የኔ መረጃ የሚለው ጋር ስትገቡ የእናንተ መረጃ ስትመዘገቡ ያስመዘገባችሁትን የፈተና ውጤታችሁን ያላችሁበትን ክፍልና የእናንተን የመጋበዣ ሊንክ ያመጣላችኋል። መረጃችሁን በማንኛውም ሰዓት ማስተካከል ትችላላችሁ። ያልኳችሁ እዚህ ጋር ገብታችሁ ነው ማለት ነው። ማንኛውም አይነት ጥያቄ አስተያየት ካላችሁ ደግሞ እርዳታ የሚለው ጋር ተጭናችሁ ጥያቄ ጠይቁ የሚለውን ተጭናችሁ የምትፈልጉትን መጠየቅ ትችላላችሁ። እንዲሁም ትምህርት እንዳታቋርጡ ደግሞ ልክ እንደ ኡስታዝ ሆኖ እየተከታተለ በእያንዳንዱ ስቴፕ ያስታውሳችኋል። ምን ማድረግ እንዳለባችሁም ያስረዳችኋል። በተጨማሪም አዝናኝ አስተማሪ የሆኑ ትምህርቶችን፣ እስላማዊ እውቀቶችን፣ ዚክሮችን፣ ሀዲሶችን በየጊዜው ይልክላችኋል። በአጠቃላይ ቴሌግራም ቦት ቁርአንን ከማንበብ ጀምሮ ከአሊፍ ፊደላትን ከመለየት ጀምሮ እስከ ቁርአን ጥርት አድርጎ በተጅዊድ እስከ መቅራት ድረስ ስቴፕ ባይ ስቴፕ በጥራት ያስተምራችኋል። ይህን ቦት ለማዘጋጀት እንግዲህ ብዙ ሪሰርች አድርጌያለሁ። ቀላል በሆነ አማርኛ ማንኛውም ሰው በቀላሉ በሚረዳው መልኩ አድርጌ ነው ያዘጋጀሁት እና እኔ የተሻለ እውቀት ኖሮን ሳይሆን በቻልኩት አቅም ቁርአንን መቅራት ፈልገው ጊዜ ያልመቻችላቸው ላሉ ሰዎች በማንኛውም ሰዓት 7ቱንም ቀን 24 ሰዓት በሚመቻቸው ሰዓት ካሉበት ሆነው እንዲቀሩ ለማስቻል ነው እንግዲህ ይሄንን ቦት የሰራሁት ማለት ነው። ሀሳብ አስተያየት፣ እንዲሁም ይሄንን ብታደርገው የምትሉኝ ነገር ካለ ደግሞ ኮሜንት ላይ ወይም በቴሌግራም ልትጽፉልኝ ትችላላችሁ። የቦቱን ሊንክ ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሱ ሊንክ ተጭናችሁ ገብታችሁ ማየት ትችላላችሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ አድርጉት፣ ሌሎችም እንዲደርስ ሼር አድርጉት። የቻናሉን ቤተሰብ ካልሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱት። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ማሰላም።